ገንዘብ ማጭበርበር፣ የእጽ ማደንዘጃ ንግዶች የሚሸጡበት ቦታ። ይህም ብቻም አይደለም፣ በእድሜ ያልደረሱ ህፃናት ላይ የሚፈጸሙ የጾታ ጥቃቶችን ማመቻቸት። እነዚህ ሁሉ በቴሌግራም መስራች ፓቭል ድሮቭ ላይ ከቀረቡት ከባድ 12 ክሶች መካከል ጥቂቶች ብቻ ናቸው። ግን አንድ ትልቅ ጥያቄ ልጠይቃችሁ። እንዴት በዓለም ላይ በጣም ደህንነቱ የተጠበቀ የመልእክት መተግበሪያ ተብሎ የተወሰደው ቴሌግራም ዛሬ ከገንዘብ ማጠብ፣ ከእጽ ማደንዘጃ ንግዶች፣ ከማጭበርበርና ከአስከፊ ወንጀሎች ጋራ ስሙ እንዴት ተያያዘ? Police say that Telegram is quickly becoming another go-to app for dealers. You're just stealing money from my account? Thousands of men are going to see this victim's home address, her full government name, all of her details, her work address, everything. Do not use Telegram, the messenger, at all. ይህን ቪዲዮ ለመስራት ረጅም ሰዓት ስለወሰደብኝ ላይክ ማድረጋችሁ እንዳትረሱ ፕሊዝ። የሚገርመው ይሄ ብቻ አይደለም። በተለያየ ጊዜ ኢንተርቪው ላይ ሲወጣ ቴሌግራም ውስጥ ያሉ መልእክቶቹ በዓለም ላይ በጣም ጠንካራ በተባለ የምስጢር ስርዓት ወይም ፕሮቶኮል እንደሚጠቀሙ አሳምኗል። ግን ይህ ታሪክ ሌላ ጎን አለው። በዚህ ዶክመንተሪ ስለ ቴሌግራም ለዓመታት የተነገሩትን ታሪኮች እና ከነሱ ጀርባ ያሉትን እውነታዎችን እናጋልጣለን። ፓቭል ድሮቭ የቴሌግራም ዋና ዓላማ የተጠቃሚዎችን ግላዊነት መጠበቅ እና ለሰዎቹ የመናገር ነፃነት መስጠት እንደሆነ በተደጋጋሚ ተናግሯል። ግን ይህ ሁሉ እውነት ነው ወይስ በጥናት የተገነባ ምስል ነው? ቴሌግራም እንዴት በቢሊዮኖች የሚቆጠሩ ተጠቃሚዎችን አገኘ? እና ለምን ብዙ መንግስታት እሱን ለመዝጋት ይሞክራሉ? መልሱን ለማግኘት ጊዜውን ወደ ኋላ መመለስ አለብን። ወደ 1984 ወደ አንድ ህፃን ልጅ መወለድ። በኋላ የራሺያ ማርክ ዙከርበርግ ተብሎ የሚጠራው ፓቭል ድሮቭ። እኔ ሻሪዮክስ እባላለሁ። እያንዳንዱ እውነት አንድ ጥላ ይተዋል። በእያንዳንዱ ጥላ ውስጥ ደግሞ የተደበቀ ታሪክ አለ። ሁሉም ታሪኮች ይመሳሰሉ፣ እኔ እንደምተርከላችሁ አይደሉም። ፓቭል ድሮቭ በ1984 በራሺያ ከተማ በሌኒንግራድ ተወለደ። አባቱ ቫለሪ ድሮቭ በቋንቋ ሳይንስ የዶክትሬት ዲግሪ ያለው ምሁር ሲሆን እናቱ አልቢና ድሮቭ ደግሞ በባዮሎጂ ዘርፍ ትሰራ ነበር። ኖርማል ቤተሰብ ነበር። ነገር ግን በህፃንነቱ ላይ ከሁሉ በላይ ተጽዕኖ ያሳደረበት ሰው ወላጆቹ ሳይሆኑ ታላቁ ወንድሙ ኒኮላይ ድሮቭ ነበር። ኒኮላይ በሂሳብ የሚያስደንቅ ብቃት ነበረው። ከዚያም በላይ በፕሮግራሚንግ ላይ እጅግ የተጠመደ ነበር። በኋላም ቴሌግራም እንዲሳካ ካደረጉት ዋና ምክንያቶቹ መካከል የሱ ሚና ትልቅ እንደነበረ እናያለን። ፓቭል ከዩኒቨርሲቲ ከተመረቀ በኋላ ከበርካታ የትላልቅ ቴክኖሎጂ ኩባንያዎች የሥራ ጥሪ ደረሰው። ይህ ብዙ ሰውን ሊያስደስት ይችላል፣ ግን እሱ ሁሉንም ውድቅ አደረገ። ምክንያቱም አንድ ጓደኛው የፌስቡክን የመጀመሪያ መተግበሪያ ሲያሳየው ያኔ በአይምሮ አንድ ሐሳብ ተወለደ። የጓደኛውም ስሙ በጣም ይከብድ ነበር። እዚህ ጋር መጥራቱ በጣም ረዘም ያለ ስም ነው። የፌስቡክን መሰረታዊ ሐሳብ በመውሰድ ለራሺያ የራሱን የማህበራዊ ትስስር መድረክ ለመፍጠር ወሰነ። በ2006 ብዙም ሳይቆይ ፓቭልና ኒኮላይ በአንድነት ቪኮንታክቴ ወይም ቪኪ በመባል የሚታወቀውን ፕላትፎርም መገንባት ጀመሩ። የቪኪ ሐሳብ በጣም ቀላል ነበር። ከፌስቡክ ጋር ይመሳሰላል። ማርክ ዙከርበርግ እንዳደረገው ሁሉ መጀመሪያ ኢላማው የዩኒቨርሲቲ ተማሪዎችና ተመራቂዎች ላይ ነበር። ይህ ስትራቴጂ በጣም ተሳካ። ቪኮንታክቲ በፍጥነት በራሺያ ትልቁ የማህበራዊ መገናኛ መድረክ ሆነ። መተግበሪያው ከተጀመረ በኋላ አንድ ዓመት ብቻ በ2007 የተጠቃሚዎች ቁጥር 3 ሚሊዮን ደርሶ ነበር። እድገቱ ግን በዚያም አላቆመም። በ2011 መጨረሻ ቪኮንታክቲ ከ100 ሚሊዮን በላይ ተጠቃሚዎች ነበሩት። ከጥቂት ዓመታቶችን በኋላ እስከ 190 ሚሊዮን ድረስ ደርሶ ነበር። ይህ ያልተለመደ ፈጣን እድገት ግን የራሺያ መንግስት ትኩረት መሳብ ጀመረ። በ2011 ከተካሄዱት የራሺያ ምርጫዎች በኋላ የተነሱ ተቃውሞቹ የሚደግፉ ቡድኖችን በቪኮንታክቲ ላይ እንዲዘጉ መንግስት ትልቅ ግፊት ማድረግ ጀመረ። ነገር ግን ፓቭል ድሮቭ ይህን ጥያቄ አልተቀበለም። የነሱን ኢንፎርሜሽን አንድም አልሰጥም አለ። ከዚያም በኋላ ለመንግስቱ ምላሹ
በጣም ያስደነግጥ ነበር። ምላሱን ያወጣው ውሻ በራሱ ድህረ ገጽ ላይ ፖስት አድርጎ ለቀቀ። ይህም ብቻ አይደለም፣ የመሃሉን ጣት በማውጣት የራሺያ መንግስት ላይ ይህ ድርጊት በሱና በራሺያ መንግስት መካከል የተፈጠረው የመጀመሪያው ትልቅ ግጭት ነበር። ፓቭል ድሮቭ ከራሺያ መንግስታት ጋራ በተከታታይ ግጭት ውስጥ እያለ ቢሆንም እሱና ወንድሙ ኒኮላይ በአዲስ ፕሮጀክት ላይ በዝምታ እየሰሩ ነበር። ያ ፕሮጀክት ቴሌግራም ነበር። Telegram is quickly becoming another. ነገር ግን ነገሮቹ እንደታቀዱት አልሄዱም። በ2014 የራሺያ ፖሊስ የቪኪ ዋና መስሪያ ቤቱን ወሮ ሲገቡ አንድ ነገር ነው ያደረጉት፣ እሱን ቁጥጥር ስር ማዋል። ክሱስ ምንድነው ካላችሁ ፓቭል ድሮቭ አንድን የትራፊክ ፖሊስ በመኪና ገጭቶ ከቦታው እንደሸሸ ተብሎ ተከሰሰበት። ድሮቭ ግን ክሱን ሙሉ ለሙሉ አስተባበለ። እንደሱ ገለጻ ይህ ክስ ከመንግስታት ጋራ እንዲተባበር ለማስገደድ የተዘጋጀ ነበር። ከአንድ ዓመታት በኋላ በ2014 ፓቭል ድሮቭ ያልተጠበቀ ምስጢር አወጣ። በራሺያ መንግስት ግፊት ምክንያት አገሩን ለመልቀቅ እንደተገደደ ተናገረ። ምክንያቱስ የቴሌግራም እና የቪ ኮንታክቲ ተጠቃሚዎች መረጃ ለመንግስት ለማስረከብ ፈቃደኛ አልነበረም። በኋላም የቪ ኮንታክቲ ውስጥ ያለውን ሁሉንም ድርሻ እንደሸጠ አስታወቀ። ፓቭል ድሮቭ ራሺያን ለዘላለም ሲተው ጊዜ የት ነው ሄደው ካላችሁ አንድ ቋሚ ቦታ አልነበረም። ከሀገር ወደ ሌላ ሀገር እየተዘዋወረ መኖር ጀመረ። በአሁን ጊዜ የራሺያ፣ የተባበሩት አረብ ኤሚሬት፣ የፈረንሳይና የሴንት ኪትስ ኤንድ ኔቪስ ዜግነት አለው። ከራሺያ ከወጣ በኋላ ፓቭል እና ወንድሙ ኒኮላይ በቴሌግራም ላይ ያቆሙትን ስራ እንደገና ቀጠሉ። ፓቭል ድሮቭ ከመጀመሪያ ጀምሮ የተናገረው አንድ ነገር ነበር። እሱም የቴሌግራም አሻራ ነው ማለት እንችላለን። ቴሌግራም የተፈጠረው የሰዎችን ግላዊነት ለመጠበቅና ደህንነታቸውን ወይም ፕራይቬት ሲኩሪቲያቸውን በቅድሚያ የሚያስቀምጥ የመገናኛ መንገድ ለመፍጠር ነው አለ። በተጨማሪም ወንድሙ ኒኮላይ ኤምቲ ፕሮቶ ተብሎ የሚጠራ አዲስ የምስጢር ፕሮቶኮል እንዳበለጸገ ገለጸ። እዚህ ጋር ኤምቲ ፕሮቶ የምትባለውን ቦታ በጣም እንድታስተውሉ እንፈልጋለሁ። በጣም ስለምናወራበት ይህን ቦታ እንደሱ አባባል ይህ ፕሮቶኮል ለተጠቃሚዎቹ መልእክት ከአንድ ቦታ ወደ ሌላ ቦታ በሚላላኩበት ጊዜ ማንም ሰው ወይም ደህንነታቸው ላይ ሳይቸገሩ ወይም ደህንነታቸው ላይ ሳይፈሩ ፕሮቶኮላቸውን እየጠበቀ የሚያቀርብ ሲስተም ነው አለ። ቴሌግራም በጣም ፈጣን በሆነ ፍጥነት ማደግ ጀመረ። በ2014 የተጠቃሚዎችን ቁጥር ወደ 35 ሚሊዮን ድረስ ማድረስ ቻለ። ከዚያም ዓመታት በኋላ ወይም ከ10 ዓመታት በ2024 ቴሌግራም ተጠቃሚዎችን ቁጥር ወደ 1 ቢሊዮን የሚጠጋ ደረጃ ድረስ ደረሰ። በዚህም እድገት ቴሌግራም በዓለም ላይ ከሚጠቀሙባቸው በጣም ታዋቂ መተግበሪያዎች መካከል 8ኛውን ወይም 7ኛውን ደረጃ መያዝ ቻለ። ነገር ግን ቴሌግራም እያደገ በሄደ ቁጥር ሌላ ነገርም አብሮ እያደገ ነበር፣ ጥርጣሬ። አሁን ዋና ጥያቄ ልጠይቃችሁ። ቴሌግራም በእርግጥ እንደሚያምኑት ያህል ደህንነቱ የተጠበቀ ነው? ይህም ለመመለስ መጀመሪያ ኤንድ ቱ ኤንድ ኢንክሪፕሽን የተባለውን የምስጢር ስርዓት ወይም አንድ ቴክስት ወደ አንድ ቴክስት በምትላላኩበት ጊዜ ቴሌግራም እንዴት ነው ሲኩሪቲውን የሚጠብቀው? ይሄ ቴክኖሎጂስ ምንድን ነው? ይህ በዓለም ላይ በጣም ጠንካራና ደህንነቱ የተጠበቀ ቴክኖሎጂ ተብሎ ይታወቃል። ይህን ቴክኖሎጂ የተጠቀመ የትኛውም መተግበሪያ ማንም ሰው የትኛውም አገር የዛን መተግበሪያ ኢንፎርሜሽን ምንም አይነት ማግኘት አይችሉም። ይህ ማለት ሲኩሪቲው 100% ማለት ነው። አንድ ጥያቄ ልጠይቃችሁ። ቴሌግራም ይህን ፕሮቶኮል ለተጠቃሚዎቹ ላይ ይጠቀማል? ይህን አንድ በአንድ እናወራለን። ግን ኤንድ ቱ ኤንድ ኢንክሪፕሽን ወይም ከጥግ እስከ ጥግ የሚባለው ቴክኖሎጂ የአንድን ተጠቃሚዎች ሲኩሪቲ የሚጠብቀው እንዴት ነው? እስቲ በጣም ቀለል ባለ መልኩ እስቲ ያስቡት። ይህን ኢሜጅ አብራችሁ ሁላችሁም
ይውልኝ እስቲ በቀላሉ ኤንድ ቱ ኤንድ ኢንክሪፕሽን ወይም ከጥግ እስከ ጥግ የሚባለውን ሲስተም ወደ ቴክስት ሲላላኩ ጊዜ እንዴት ነው ሲስተማቸውን የሚጠብቅ የሚለውን ላስረዳችሁ። ለምሳሌ የሆነ ቴክስት ጽፋችሁ የሆነ ቦክስ ውስጥ አረጋችሁና ቦክሱን በየሆነ ቁልፍ ቆልፋችሁ እንበል ቴክስቱ ውስጥ አለ ማለት ነው። ያኛውን ቴክስት የቦክሱን ቁልፍ ማለት ነው ያለው የቦክሱን ቁልፍ ያለው ቁልፉን ቦክሱን ከፍቶት ሜሴጁን ማየት የሚችለው እናንተ የላካችሁለት ሰው ብቻ እንጂ በመካከል ምንም አይነት ነገር የለም ማለት ነው። ቴሌግራምም የለም የትኛውም የሚጠቀም መተግበሪያ በመካከሉ ያኛውን ሜሴጅ ማየት አይችልም። ቁልፉን ያለው ያኛውን ሜሴጅ ማየት የሚችለው ማን ነው? እናንተ የላካችሁለት ሰው ብቻ ነው። ያኛውን ሜሴጅ ወይም ከቦክሱ ቁልፉን ተጠቅሞ ከፍቶት ማየት የሚችለው ማለት ነው። ይሄ ቀላል የሆነ ምሳሌ ነው እንዲገባችሁ። ኤንድ ቱ ኤንድ ወይም ከጥግ እስከ ጥግ የተባለው ለዚህ ነው። አንድ ሰው ይልካል፣ አንድ ሰው ይቀበላል። ማንም ያኛውን ኢንፎርሜሽን ማየት አይችልም። ይሄን መተግበሪያ የሚጠቀም የትኛውም መተግበሪያ የተለያየ ምንም አይነት የኮዲንግ ሲስተም ቢጠቀመው ማንም ሰው ሊያውቅ አይችልም። ግን ቴሌግራም ይሄን ሲስተም ይጠቀማል? ለተጠቃሚዎቹ ይሄን ሲስተም አፕላይ አድርጓል የሚለው ራሱን የሆነ ጥያቄ ነው። ግን እኔ መልስላችኋለሁ። ታዲያስ አሁን ቴሌግራም የኛን የተጠቃሚዎች ምስጢር ለመጠበቅ የቱን ሲስተም ነው የሚጠቀመው? ኤንድ ቱ ኤንድ ኢንክሪፕሽን ነው ወይም ሌላ ነው ካላችሁ መልሱ አይደለም። ኤንድ ቱ ኤንድ ኢንክሪፕሽንን አይደለም የሚጠቀመው። ቴሌግራም የሚጠቀመው ኤምቲ ፕሮቶ የሚባለውን ሲስተም ነው ማለት ነው። ኤምቲ ፕሮቶ የሚባለውን እንደሚታወቀው ኒኮላይ ድሮፕ ወይም ወንድሙ ያዘጋጀው ፕሮቶኮል ነው። በዚህ ስርዓት ላይ ነገሩ በቀላሉ ላስረዳችሁ ይሄ ሲስተም እንዴት እንደሚሰራ። አንድ ቴክስት ትጽፋላችሁ እንበል። አንድ ቴክስት ከጻፋችሁ በኋላ ለያኛው ሰው ለመላክ ከፈለጋችሁ ቀጥታ ወደ ተላከለት ሰው ሳይሆን የሚሄደው በመካከሉ ክላውድ ቴሌግራም ላይ ስቶር ይሆንና ስቶር ከሆነ በኋላ ከዛ ወደ ተላከለት ሰው ይሄዳል ማለት ነው። ይህ ማለት በቀላሉ እናንተ የምታወሩት ሁሉ ቴሌግራም ጋር አለ ማለት ነው። ይሄ በጣም አስደንጋጭ ነገር ነው። ኦንሊ ኤንድ ቱ ኤንድ ኢንክሪፕሽን የሚጠበቀው ወይም የሚጠቀመው ሲክሬት ቻት ብቻ ላይ። ይሄ ደግሞ በጣም አስጠሊ የሆነው ግሩፕ ላይ አይሰራም፣ ቻናል ላይ አይሰራም። አንድ ለአንድ ሰው ብቻ ነው የሚሰራው። ይሄ በጣም መጠየቅ ያለበት ነገር ነው። ኤንድ ቱ ኤንድ ኢንክሪፕሽን ዛሬ በዓለም ላይ ከሚገኙ በጣም ጠንካራ የፕራይቬት ሲኩሪቲ ቴክኖሎጂ አንዱ ነው። እንዲያውም አንድ ነገር ልንገራችሁ። አሜሪካ፣ ብሪቴን፣ አውስትራሊያ፣ ጃፓን እና ህንድ ያሉ አንዳንድ ሀገራት በአንዳንድ ሁኔታዎች ላይ አጠቃቀሙን ለመገደብ እንኳን ሞክሯል። በጣም ከባድ ከመሆኑ ማለት ነው። አትመኑኝና ሰርች አድርጉ the most security social media in the world in 2026 በሉና ሰርቹ። ቴሌግራምን ለምታገኙት በጣም ብዙ ሰው የማያውቀው ብዙ ሰው ሰምቶ ራሱ ላያውቅ ይችላል ብዬ የማስበው ሌላ ነው የሚመጣለት። ስሙም ሲግናል ነው። ቴሌግራም ላይ የተፈጸሙ ወንጀሎችን እስቲ እንያቸው። በጣም ዘግናኝ የሆኑ ወንጀለኞች የሚበዙበት ሲሆኑ እኛ ደግሞ አንድ በአንድ እንያቸው እስቲ እነዚህ ወንጀለኞችን። የመጀመሪያ በቪየትናም የተከሰተ አንድ ጉዳይ በተለየ ብዙዎችን አስደንግጦ ነበር። ቢዩቲ ሄቨን በሚባል የቴሌግራም ቡድን ፍቅር ወይም ግንኙነት የሚፈልጉ ወንዶችን ኢላማ ያደረገ ነበር። የህይወቱን አጋር እናስተዋውቆታለን በሚል ቃል ይስቧቸው ነበር። ከዚያ ግን ከሴቶች ጋር ከመነጋገሩ በፊት ቪአይፒ አባል መሆን አለቦት ይላቸዋል። ቪአይፒ ደረጃዎቹ በየደረጃው እየተለያየ ሲሄድ ክፍያው እየጨመረ ይሄዳል ማለት ነው። ተጎጂው ከፍ እያለ በሚሄድበት ጊዜ ብሩም እየጨመረ ይሄዳል። በመጨረሻም የሚከፍለው ገንዘብ እየጨመረ በሚሄድበት ጊዜ የፍቅር ተስፋው ብቻ ቀርቶ ገንዘባቸው ያጡ ተጎጂዎች ብቻ ይቀራሉ ማለት ነው። በሪፖርተር መሰረት የቪየትናም ብር 5 ሚሊዮን ብር ማጭበርበር ችሏል። እነዚህ ግሩፕ በዶላር ደግሞ ስንቀይር እስከ $22,000 የሚጠጋ ገንዘብ ከተጎጂዎቹ እንደወሰዱ ሪፖርተሩ ይገልጻል። ይሄ የቴሌግራም ታሪኮች ውስጥ ከተፈጸሙት አስፈሪ ጉዳዮች መካከል ትንሹ ብቻ ነው። የሉፊ ወንጀል ቡድን ወይም ሉፊ ጋንግ በመባል የሚታወቁት ቡድን አንዱ ነው።
የዚህ ወንጀለኛ ቡድን አባላት ጃፓናውያን ቢሆኑም ዋና መሰረታቸው በፊሊፒን ነበር። በ2019 በቁጥጥር ስር ከዋሉ በኋላ በጃፓን ውስጥ ለተፈጸሙ በርካታ የማጭበርበር ወንጀለኞች እነሱ እንደነበሩ ሪፖርተሩ ያነሳል። በሪፖርተሮች መሰረት እነዚህ ወንጀለኞች በጃፓን ከ13 ቢሊዮን ዶላር በላይ የሚገመቱ የፋይናንስ ጉዳት አስከትሏል። ብሩን ሰምታችኋል፣ 13 ቢሊዮን። የቡድኑ መሪ ሉፊ የሚባለው ስሙ ከታዋቂ የኤኒሚ ተከታታይ ዋን ፒስ ዋና ገጽ ባህሪ ወስዶ ነበር። ነገር ግን ይህ የካርቶን ስም ከጀርባው የተደበቀው እጅግ አደገኛ የወንጀል ኔትወርክ ነበር። ቡድኑ በመቶዎች የሚቆጠር አባላት ነበሩት። ቴሌግራም ላይ ብቻ ነበር የመገናኛው ቦታቸው። እንዳልኳችሁ በጣም ፓቭል ድሮቭ የተጠቃሚዎችን ኢንፎርሜሽን አልሰጥም ብሎ ብዙ ጊዜ ሲናገር የወንጀለኞቹ ዋና ቦታ ነበር። ይሄ እንዴት ተፈጸመ? የሉፊ ጋንግ ዘዴ በጣም ብልሃተኛ ነበር። በኢንስታግራም ወይም በኤክስ ላይ ጥቁር የትርፍ ሰዓት ስራ በሚል ርዕስ ማስተዋወቅ ነበር። ቀላል ነበር ስራቸውም። በቴሌግራም ያነጋግራቸው ነበር። ከዛም የፖሊስ መለያ እንዲለብሱ እነዚህ ወንጀለኞች ማለት ነው የተመረጡ ተጎጂዎችን እንዲሄዱ፣ እነዚህ ተጎጂዎች ደግሞ በጣም ቀላል እነሱ መሸወድ እንዲሆኑ ነበር። እነዚህ ተጎጂዎች አብዛኞቻቸው ጊዜ አዛውንቶች፣ የቤት እመቤቶች ወይም በቀላሉ ሊታለሉ የሚችሉ ሰዎች ነበሩ። ቡድኑ ወደ ቤታቸው ከደረሰ በኋላ ከመንግስት ተቋም መተናል፣ የባንክ ሂሳቦ ተጠልፎ ችግሩን ለመፍታት እንረዶታለን ይል ነበር በማለት ያሳምኗቸው ነበር። ከዚያ የኤቲኤም ካርዳቸውን ይወስዱ፣ በመጨረሻም በሂሳባቸው ውስጥ ያለውን ገንዘብ በሙሉ ያወጡ ነበር። ይህ ብቻ አልነበረም። ቴሌግራም ላይ የተፈጸሙ አንዳንድ ወንጀለኞች ከገንዘብ ማጭበርበር የበለጠ አስፈሪ ነበር። 2023 ላይ በኢንዶኔዥያ ውስጥ ያሉ አንድ የቴሌግራም ቡድን ተጋለጠ። በዚህ ቡድን በመቶዎች የሚቆጠሩ ሰዎች ገንዘብ በመክፈል በህፃናት ጦጣዎች ላይ የሚፈጸሙ እጅግ አጸያፊ ድርጊቶች የሚያሳዩ ቪዲዮዎችን ይገዙ ነበር። ይህ ክስተት በኢንዶኔዥያ በጣም አስቆጥቶ ነበር። ይህም በጣም ታዋቂ ከመሆኑ ያለፈ ወደ ቻይና፣ ወደ ዩናይትድ ስቴትስ ድረስ ተዘርግቶ ነበር። ነገር ግን ከዚህ የባሰ አስፈሪ ወንጀል ገና ይመጣል። Then he suggested that I create a account on Telegram and he would get me into the group. A private group where more extreme videos are being bought. ንዝሩም ዓለም ያስደነገጠው የቴሌግራም ምስጢራዊ ወንጀል። ከቴሌግራም ጋር የተያያዙ እጅግ አስፈሪ ወንጀለኞች ውስጥ አንዱ ይህ ነው። በ2020 ውስጥ በደቡብ ኮሪያ የተጋለጠው ኢንዝሩም ጉዳይ በታሪክ ውስጥ ከሚታወሱ አንዱ ነው። ይህ ጉዳይ ዶክተር ስሩም ተብሎ በሚጠራ የቴሌግራም ቻት ክፍሎች ውስጥ የተካሄደ ነው። ይህ ግሩፕ ከ260 ሺህ በላይ አባላት እንዳለባቸው ተናግሯል። አዳምጡኝ። እነዚህ 260 ሺህ አባላት $100 ጀምሮ እስከ $1300 ከፍሎ ነው የሚገቡት። ለምንድን ነው የሚከፍሉት? እዚህ ግሩፕ ውስጥ ምንድን ያለው ካላችሁ 8 ግሩፕ ሲኖር 7ቱ ግሩፕ በጋድ የተያዘ ሲሆን አንዱ ደግሞ በዘ ዶክተርስ የተያዘ ነው ማለት ነው። ትክክለኛ ስማቸው ደግሞ ቻው ጂኦቢን ሲሆን ወይም ሁለተኛው ደግሞ ሞን ሂዮንግ ውክ መሆናቸው ይገለጻል። ቾ ጂኦቢን ዶክተርስ በሚል የውሸት ስም ይጠቀም ነበር። ሞን ሂዮንግ ውክ ደግሞ ጋድ በሚል የውሸት ስም ይታወቅ ነበር። እነዚህ ግሩፖች ውስጥ ለምንድነው ሰዎቹ ከፍሎ የሚያዩት ካላችሁ አሰቃቂና በአይምሯችሁ የማይመጡ ወንጀለኞች የሚከሰቱባቸው ናቸው። ለምሳሌ አንድ ሰው ሲገደል እዛ ቪዲዮ ላይ ይለቀቃል። እናንተ ከፍላችሁ ታያላችሁ። አንድ ሰው ላይ ወይም አንድ ሴት ላይ ጥቃት ሲደርስባት ወይም አስገድዶ መድፈር ሲደረግባት እናንተ ከፍላችሁ ታያላችሁ። ሌላ ደግሞ ራሳቸውን ሲቆርጡ በቢላ እነዚህ ግሩፖች ላይ ከፍላችሁ ታያላችሁ። እነዚህን ሁሉ ቪዲዮዎች የሚለቀቁበት እነዚህ ቻት ላይ ነበር። 260 ሺህ አባላት ያለው ማለት ነው። ሲስተማቸው ቀላል ነበር።
ለምሳሌ የጋድጋድ ዘዴ በጣም ተንኮለኛ ነበር። በትዊተር ላይ የተለጠፈች የአንድ ኮሪያዊ ታዳጊ ፎቶ ይመለከታል። ከዚያም ራሱን የፖሊስ መኮንን አስመስሎ መልእክት ይልክላታል። Thousands of men are going to see this victim's home address, her full government name, all of her details, her work address, everything. It said that there was a confirmed number of at least 103 people. መልእክት ይልክላታል። ፎቶሽ ተሰርቋል፣ ወንጀለኞችን ለመያዝ የግል መረጃሽ እንፈልጋለን በማለት አሳመናት። የግል መረጃውን ካገኘ በኋላ ማንነቷን አወቀ። ከዚያም በግል ፎቶዎቹ ቪዲዮዎችን ማስፈራራት ጀመረ። 저에게 피해를 입은 모든 분들께 진심으로 사죄의 말씀드립니다. 멈출 수 없었던 악마의 삶을 멈춰주셔서 정말 감사합니다. እኔ የምፈልገውን ማታረጊ ከሆነ ያቺን ፎቶ ለቀዋለሁ እያለ ነበር የሚያስፈራራት። ይህ አንድ ግልጽ የሆነ ነገር ልንገራችሁ። እሷን ያስላካት ፎቶ በጣም አይምሯችሁ ውስጥ ላይክ ማታስቡት ፎቶዎች ናቸው ማለት ነው። ራሷን ምንም አይነት ልብስ ሳለብስ እንድትልክ አስደርጓታል። ይሄም ለስራ ብሏ ያደረገች ነገር ቢሆንም መጨረሻ ተጠቀመባት ማለት ነው። ቢሊየን የሚጠጉ ተጠቃሚዎች በላይ ያለው ኩባንያ 30 ያህል ሰራተኛ ብቻ እንዳሉት ሰርቨሮቹ ቋሚ ቦታ የሉም ማለት ነው። ይሄ ሁሉ ጥርጥር ውስጥ ያስገባዋል። ይሄን እንደምድመውና ታሪኩን ሰው ይሄን ይላል። ነገር ግን ይሄ በጣም መጠንቀቅ ያለባችሁ መተግበሪያ ነው። አትጠቀሙ ማለት አይደለም። ነገር ግን በጥንቃቄና እስካሁን ያወራናቸው በጣም ለየት ያሉ ታሪኮችና እውነተኛ ታሪኮችን ራሳችሁ ሰርች አድርጋችሁ ማየት ትችላላችሁ። ከዚህ በኋላ የተለያየ አይነት ነገራቶችን በዚህ ቻናል እንለቅላችኋለን። ስለዚህ ሁላችሁም ላይክ እና ሰብስክራይብ ማድረግ እንዳረሱ። ደግሞ የዚህ ቪዲዮ ኮሜንት ይሄ ችግር አለ፣ ይሄ ያልተመቸኝ የምትሉ ነገር ሁላችሁም ኮሜንት ላይ ሐሳባችሁን መስጠት ትችላላችሁ። በሌላ ቪዲዮ በሌላ ሐሳብ እስከምንገናኝ ድረስ መልካም